السلام عليكم ورحمة الله وبركاته. እንዴት ናችሁ? ደህና ናችሁ? ያላችሁ አልሐምዱሊላህ ረብል ዓለሚን። ከጎን ሆናችሁ ተባረታቱ በተሳሳተው በጣም አመሰግናለሁና እና የግጥሜ ርዕስ አንተ ውዱ ባሌ ይላል። አንተ ውዱ ባሌ አግብተሃል አሉ ያኔ አብረን ስንኖር በትዳር ተጣምረን እጅህን ከእጆቼ ባንድ ላይ አጣምረን ላልከዳ ቃል ኪዳን ተጋብተን እኔም ስደት መጣሁ አንተን በእምነት ትቼ አንተም እዛው ሆነ በቃልህ ልጸና እኔም እዝኩኝ በቃሌ ልጸና እኔም እዝኩኝ በቃሌ ልጸና ቀን ፎቅ ወርጄ ሌት ታች ወርጄ እያልኩ ደፋ ቀና አንጀቴን አስሬ ክብሬንም አውርጄ ናፍቆት እየቀጣኝ ውሃ ጥምንችዬ ራብ ራሴንም ጥዬ ቤታችን ላቀና እያልኩ ደፋ ቀና ለካ አንተ የለህም ትተኸኛል እና ሌት ተቀን ደግሜ በገነባሁ ቤት አግብተሃል አሉ ከኔ ውጭ ሌላ ሴት። ምን አይነት ጨካኝ ነህ ልቤ የማይራራ ስራ ሁሉ መጥፎ መስለህ አባወራ። ስለኔ መበደል ሰዎች አወራሉ ከኔ ውጭ ሌላ ሴት አግብተሃል አሉ። ምን አይነት ጨካኝ ነህ ልቤ የማይራራ ከኔ ውጭ ሌላ ሴት አግብተሃል አሉ። እና ስለዚህ ስለ ግጥሜ ስለምታዳምጡኝ ከጎናችን ተከታተሉ። ቴንኮ ቃላት የለውም ነበር። አመሰግናለሁ። እና ይሄ ግጥም ያው የሚያመላክተው እኛ አረብ ሀገር ላይ ሆነን ሌት ቀን እየሰራን እነሱ ደግሞ ሀገር ቤቱ ነው በእኛ ብር በእኛ ገንዘብ በእኛ ልፋት ሌላ ሴት አምጥተው የሚያገቡ ሰዎች ማለት ነው። ስለዚህ አዱንያ ያከራቸውም አያምርም። እና ውዶች ከክፉ ነገር አላህ ይጠብቃችሁ። እናንተንም እኔንም አላህ ይጠብቀኝ። እና ነገ ጁምዓ ነው እና ኢንሻአላህ እናብሽሩ። በተረፈ ከጎን ሆናችሁ የምታበረታቱኝና በቃ ከጎን ሆናችሁ የምታበረታቱኝ በጣም በጣም ከምነግራችሁ በላይ ነው። አመሰግናለሁ። እሺ ውዶች እና ደግሞ ግጥሙ ደህና ነው አይደለም የሚለውን ደግሞ በኮሜንት አስቀምጡልኝ። እሺ እና በጣም አመሰግናለሁ።